ከዓመታት በፊት ማለትም የመጀመሪያ ልጃቸውን መጸነስ በስርዓት ሲሰማ ማለት ነው በህይወቱ ትልቁ ደስታው እሱ ነበር ትለናለች ውድ ሚስቱ። እንደውም ሶስተኛ ልጃቸውን በወለደችበት ቅጽበት ስለ ባሏ ስታስረዳ እንዲህ ብላለች። የመጀመሪያ ልጃችንን እንደጸነስኩ ስነግረው ደስታው ወደር አልነበረውም። እንዲያውም በደስታ ብዛት ማርያም በይ አለኝ ትለናለች። የሁለተኛውን ስጸንስ ደግሞ ግቢለት አቦ አለኝ። የሶስተኛውማ አይወራ ትለናለች በሳቅ ታጅባ። በስልክ ነበር የነገርኩት ትላለች በመቀጠልም እናም ጠርጥሬ ነበር ብሎኝ አረፈ ስትል ከባሏ ፊት በፈገግታ እየተሽኮረመመች አጋራች። የማህበራዊ ተጽዕኖ ፈጣሪው ብሩክ ዚቲ ሚስት መሆኗ ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። ይህ በመንገድ ሚዲያ ነው። ታዲያ በዛሬው ዝግጅታችን ወደ እናንተ ልናደርስ እየወደድነው አሳዛኝ መረጃችንን ነው። በማህበራዊ ሚዲያ ወይንም ደግሞ የማህበራዊ ተጽዕኖ ፈጣሪው ብሩክ ዚቲ በመባል የሚታወቀው አንድ ወንድማችን በአሁኑ ሰዓት ተመስገን ቢልም ግን በገንዘብ እየተነፈስኩ ነው፣ ስለዚህ ተመስገን በሉ ፈጣሪ ምን ይሳነዋል ሲል በሆስፒታል አልጋ ላይ ሆኖ አሳዛኝ መልእክቱን አስተላልፏል። ታዲያ እኛም እናንተ ትማሩበታላችሁ እኛም ደግሞ ትምህርት እናገኝበታለን ስንል ከዚህ በታች ላስቃኛችሁ ወደድኩኝ። ከዛ በፊት ግን ቤቱን ያልተቀላቀላችሁ በመቀላቀል ከወደዱትም ደግሞ ላይክ፣ ኮሜንት እንዲሁም ደግሞ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ በማክበር እየጠየቅኩኝ ወደ መረጃው አቀናሁ። አብራችሁን ቆዩ። ኢንፍሉዌንሰር ብሩክ ወይንም ደግሞ የማህበራዊ ሚዲያ ተጽዕኖ ፈጣሪው ብሩክ ማህበራዊ ሚዲያዎች በተለይ ደግሞ በፌስቡክ መንደር በይፋ ይታወቃል። ታዲያ በብዙዎች ዘንድ ተወዳጅነትን ያተረፈው ብሩክ ዛሬ ላይ ሶስተኛ ልጁን እሰይ ተመስገን ብሎ አፈፍ ባደረገበት ቅጽበትም ለአልጋ እርሱ ራሱ ተዳርጓል። ፈጣሪ በቸርነቱ ፈጣሪ በኃያልነቱ ሳያስከፍለን የምንተነፍስበት አየር ዛሬ ላይ ደግሞ እሱ አልጋ ላይ ተኝቶ እየከፈለ እየተነፈሰ እንደሚገኝ አጋርቷል። እስከ ዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው። አንዳንድ ነገሮች ከእጃችን እስኪወጡ ድረስ ዋጋቸውን አናውቅም። ለማንኛውም ስለ ሁሉ ነገር ተመስገን በሉ። ብሩክ ዚቲ ነኝ። ሸር ቆዩልኝ። እንዲህም ብሎናል። ያላችሁን ነገር አመስግኑ ይላል ብሩክ። በሶሻል ሚዲያ መልካም ስብዕናውና የምናውቀው ብሩክ በአሁኑ ወቅት በህመም ላይ ሆኖ ያስተላለፈው ልብ የሚነካ መልእክትም ብዙዎችን እያነጋገረ ይገኛል። ታዲያ ብሩክ ካለበት የህመም አልጋ ላይ ሆኖ እንዲህም ሲል ነው ያካራው። እስከዛሬ በነፃ በፈጣሪ በነፃ ለመተንፈስ እንኳን የቻልኩት ዛሬ ግን ይኸው በገንዘብ ሆኗል የምተነፍሰው ሲል የልብ ህመሙን አጋርቷል። ያላችሁን ነገር ሁሉ አመስግኑ ሲልም አስጠንቅቋል። ባላችሁ ነገር ሁሉም ተመስገን በሉ ሲል አክሏል። ይህንን መልእክት ሁላችንም በጤና መኖርና በነፃ የምናገኘውን አየር ምን ያክል ትልቅ ጸጋ እንደሆነ እንድንረዳ የሚያሳስብም ይመስላል። ታዲያ ጤና ስጦታ መሆኑን በተረዳንበት በዚህ ወቅት ለወንድማችን ብሩክ አጋርነታችንን ልንገልጽለት እኛም ወደድን። ዛሬ ላይ ብዙዎች ቤት፣ ንብረት፣ መኪና አረ የምንለብሰው ዘናጭ ቅንጡና ብራንድ አልባሳቶች የሉንም። የምንቀባቸው አሊያም ደግሞ የምንዋብባቸው ብራንድ የሆኑ የሜካፕ ቡሩሾች፣ የሜካፕ ጋጋታዎች፣ የዱቄቶች ክምችት የሉንም ብለን ስንቶቻችን በተለይ ደግሞ በወጣቶቹ አሊያም ደግሞ ፋር ኤጅ በምንባለው ዙሪያ ላይ ስንቶቻችን ቁልቁል እየሄድን ይሆን? ስንቶቻችን ፈጣሪን እያማረር ነው ይሆን? ከመተንፈሳችን ይልቅ ለምንለብሰው ተጨንቀን ነፃነታችን ኢምንት የሆነችብን። ታዲያ ይህ ብዙ ያስተምርምን ትላላችሁን? ብቻ ባለን ነገር አመስጋኝ እንሆን።
ከጤና በላይ ሁሉም ከንቱ ነው። ዋናው ጤና ነው። ጤና ሲኖር ሁሉም ይመጣል። ዛሬ ላይ ብሩክ እንዳለው ከፍሎ መተንፈስም ይመጣ ይሆናል። አታማሩ፣ ቸር ቆዩ። ይህ በመንገዴ ሚዲያ ነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መጥፋቴን አውቃለሁ፣ ጠፍቼባችኋለሁ። ዳሩ ግን እንደ አዲስ ተመልቻለሁና አይዞሽ በርቺ እንድትሉኝ እኔም በአክብሮት ጠየኳችሁ። ሰብስክራይብ አድርጉ። ለወንድማችን ብሩክም እግዚአብሔር ጨርሶ ይማረህ፣ ምሕረቱን ያውርድልህ። የምትወዳት እመቤታችን ቅድስት ድንግል ማርያም ተዳብስህ በዘርፋፋ ቀሚሷ ሸፈነት አድርገህ እያላችሁ መልካም ምኞታችሁን ግለጹለት። ቸር ቆዩ።